ነፍሳቸው እርካታ መስጠት ከፈለጉ ይሄንን ጉዳይ ነው ማገዝ ያለባቸው። እያንዳንዱ ኩባንያ በየመንደሩ 10 15 እየወሰደ በጣም ውድ አይደለም ቤቱን የሰራ ነው 80% ይሄ ጡብ የምታዩ አፈር ነው፣ የከባቢ አፈር ነው። 10-15% ሲሚንቶ ይቀላቀልበታል። አብዛኛው ሪሶርስ ሎካል ነው። ከቆርቆሮ ከሶላር ውጪ አብዛኛው የምታየው ጉዳይ ሎካል ነው። ሰው የሰው ጉልበት እንጠቀማለን፣ ሎካል ማቴሪያል እንጠቀማለን። በረከሰ ግን ፕላንድ በሆነ መንገድ ነው የምንሰራው። አሁን እዚህ አካባቢ ለቅሶ ቢያጋጥም እንደምታየው ነው፣ መስኩ ሰፊ ነው። ሰርግ ቢያጋጥም ምንም አይነት ችግር የለም። መለስተኛ መገበያየት ፈልጉ ለገበያም ይሆናል። ሰፊ ቦታ ነው። ይሄን ይዘህ ዝም ብለህ ብትሰራ ከሆነ ጊዜ በኋላ መሀል ላይ አስፋልት ማስገባትና በየበረንዳው ፒካፕ ማየት ነው የሚሆነው። እና ኩባንያዎች፣ ግለሰቦች፣ ትንሽም ትልቅም ገንዘብ ያላቸው ሰዎች ኢቭን የሚያወርሱ እድሜ ጠገብ ሰዎች ከሚያወርሱት ሀብት አንድ ቤት ሁለት ቤት ላርሶ አደር ለማያውቁትም ሰው ቢሆን እየሰሩ የማለፍን ልምምድ እንደ ሀገር ብናሳድግ በአጭር ጊዜ ውስጥ ይሄን ነገር በጣም ሰፊ ቦታ ማየት ይቻላል። ዲያስፖራ አካባቢ ያሉ ከተማ አካባቢ ያሉ ሰዎች ደግሞ እውነት ለመናገር በረፍት ጊዜ ለሳምንት ለሁለት ሳምንት ከቤተሰብ ከልጆች ጋር የገጠሩን ነገር ለማሳየት እንደዚህ ያሉ ቤቶች ከተበራከቱ ምንም ችግር የለውም። ማንም ሰው መጥቶ መቀመጥ ይችላል። ሽንት ቤት አለ፣ ውሃ አለ፣ መብራት አለ፣ ቲቪ አለ፣ ስልክ አለ። ለቫኬሽን የሚመች ነው። ከዚህ ቀደም ከምናውቀው የገጠር ኑሮ በጣም ሻል ያለ ነገር አለው። አየሩ ድሮም ያምራል፣ ከባቢው ድሮም ያምራል፣ የሰው ልብና ደስተኝነት ድሮም ያምራል። ችግሩ ቤት ነበር። እሱን ከቀየር እየመጣን የምናርፍበትም ሊሆን ይችላል። ከተለያየ ቦታ ቤተሰብ ጠያቂዎች ከተማን ምንም አያስፈልጋቸውም። እውነት ለመናገር በዚህ ደረጃ ንጹህ ነገር ከተማ ውስጥ ብዙ አይታይም። ከተማ ጥግጊቱም የጠበበ ስለሆነ የመቆሸሽ አቅሙ ከፍተኛ ነው። እዚህ በጣም ንጹህ አየር፣ በጣም የሚያምር ነገር የምትበላው ሁሉ ድንች ነው፣ ስኳር ድንች ነው፣ የተቀቀለ ነው፣ ሄልዚ ነው ከምግብ አንጻርም ሲወሰድ እና ይሄንን ነገር ማበራከት ለመንግስት የሚተው ሳይሆን እያንዳንዱ አርሶ አደር ይሄንን የኑሮ ዘዬ መመኘት መቅናት አለበት። ያኛው ገበሬ ከዚህኛው ገበሬ ያኗኗር ዘዬ ማነስ የለበትም። ወረዳው፣ ቀበሌው፣ ዞኑ፣ ክልሉ ዋና ስራው የዜጎቹን ህይወት ማሻሻል ነው። ሻል ያለ ሀብት ያላቸው ደግሞ ሰዎች ይሄንን መደገፍ ነው። ሁላችን 10 15 20 ብንሰራ በሺዎች ገጠር ውስጥ ይሰራል። ሰው ሀብት አለው፣ አቅም አለው። አቅጣጫ ማሳየት ማመላከት የሚያስፈልገው ማገዝ የሚያስፈልገው። ገንዘቡን አስቀምጦ ኑሮው የቆሸሸ ነው። ለምሳሌ 10 ላም ያለው ሰው 10 ላም አያስፈልገው። 10 ላም መስክ ላይ የምታሰማራ ከሆነ በስጋውም በምታገኘውም ወተት ዝቅተኛ ነው። ግን በግቢ ውስጥ የሚቀለቡ የማይንቀሳቀሱ 2 በሬና 2 ላም ያለው ሰው ሁለቱ በሬ ከ3 ዓመት በኋላ በጣም ብዙ 100 ሺህ ብር ሊያወጣለት ይችላል። እና አይናቸውን መግለጥ ብር የሚያገኙበትን መንገድ የኑሮ ዘዬ የሚሻሻልበትን መንገድ መፍጠር ነው እንጂ የአቅም ጉዳይ ብቻ አይደለም። ከዚያ በኋላስ በአቅራቢያው ትምህርት ቤት ትሰራለህ፣